አቡነ አብርሃም በተናገሩት ነገር የጥላቻ ዘመቻ ተነስቶባቸዋል። ህፃኗ ሙስሊም ቤተክርስቲያን በመሳደቧ ክስ ቀርቦባታል። በግሸን ደብረ ከርቤ የተፈጠረው ነገር እጅግ በጣም መነጋገሪያ ሆኗል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ ቤተሰቦች? ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። እንኳን ለእመቤታችን ዓመታዊ በዓል በሰላም አደረሳችሁ አደረሰን እንላለን። ሁላችሁም የእመቤታችን ወዳጆች እንኳን አብሮ አደረሰን ያላችሁ ኮሜንት አድርጉ። ይህ ቪዲዮ እንግዲህ በዓሉ የእመቤታችን ስለሆነ ሁላችሁም ላይክ አድርጉት። ቢያንስ ይህ ቪዲዮ 5000 ላይክ ሊኖረው ይገባል። ባለፈው ቪዲዮአችን ጥያቄ እንደጠየቀኝ ይታወቃል። ከመለሱ ሰዎች መካከል እጣውጥተን እንግዲህ እጣውጣለት አካውንት ነው። ባለዚህ አካውንት ከታች በምትመለከተው የቴሌግራም እና የቲክቶክ አካውንት ኮንታክት በማድረግ ሽልማትን መውሰድ ትችላለህ። ዛሬም በቪዲዮአችን ጥያቄ አለን። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ሁላችሁም ኦርቶዶክሳውያን ይህን ቪዲዮ ቆርጦ መውጣት አይቻልም። ለምን በዓሉ የእመቤታችን ነው። በጣም ብዙ ነገሮችን አብረን የምናይ ይሆናል። ወደ መጀመሪያው ቪዲዮአችን አልፋለን። ትህትናን የተመላች ወርቅ አንደበቷ ክርክም ያለ ነውር የሌለባት በቤተ መቅደስ ውስጥ ተቀምጣ መልአክ እያነጋገራት ትዕቢት የሌለባት ጥበብን የተመላች እወቁኝ የማትል አንደበቷ እንደንኮይ የሚያምር በእሾህ መካከል አብባ የተገኘች የሃይማኖት አበባ ማዛ ብቻ ያላት እሾሁ ግን የሌለባት የመካከለኛዋ ውብ ጽጌረዳ እመቤታችን ነው። እርግማን ያለካት ስጋዋ ወርቅ፣ ነፍሷ ወርቅ፣ ህሊናዋ ወርቅ፣ ልቧ ወርቅ፣ ሕዋሳቷ ወርቅ፣ ስሟ ወርቅ፣ ሁለንተናዋ ገንዘብ የሆነ ጸጋን የተመላች እጅግሯ ገንዘብ የሆነ ናት እመቤታችን። አይኗ ንጹህ፣ ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም ይሄን አረግሽ ተብሎ ተጻፈ። ወዳጄ ሁለንተናሽ ውብ ነው፣ ምንም ነውር የለብሽም ብሏታል ልጇ ሰሎሞን። ነውር ነቀፋ የሌለባት እመቤታችን ቅድስት ድንግል ማርያም ለሁላችንም ትድረስልን። መምህራችን ርዕሰ ሊቃውንት አባ ገብረ ኪዳን እጅግ በጣም ደስ የሚል ትምህርትና ያስተማሩን። እስኪ አንድ መዝሙር በዚሁ ልጋብዛችሁ። ተማጽነንብሻል በአማላጅነትሽ ድንግሎ ያደራ ኢናማልጂን ከልጅሽ ሰላም ለኪ ማርያምስ ማርያም ሰላም ለኪ እኛም ብንከተል በጎ ምግባርን በሰላም በጤና እንኖራለን። ሰላም ለኪ ማርያም ሰላም ለኪ ሰላም ለኪ። ዝማሬ መላእክትን ያሰማልን። እንግዲህ ዛሬ መስከረም 21 ቀን የእመቤታችን በዓል አብሶ ደግሞ በግሸን ማርያም በደማቅ ሁኔታ ይከበራል። ይህ የሚከበርበት ምክንያት ምንድነው? የጌታችን የመድኃኒታችን የኢየሱስ ክርስቶስ የተሰቀለበት ዕፀ መስቀል አጼ ዘርዓ ያዕቆብ አምጥተው በግሸን ማርያም አስቀምጠውታልና ይህንንም በዓል በጣም ብዙ ኦርቶዶክሳውያን በዛ ቦታ ተገኝተው በደማቅ ሁኔታ ያከብሩታል። ሌላም ደግሞ ከ33ቱ የእመቤታችን አበይት በዓላት ከሚባሉት መካከል ብዙኃን ማርያም እያለን የምናከብረው አሁን መስከረም 21 የሚከበረውን በዓል ነውና እንኳን ለዚህ በዓል በሰላም አደረሳችሁ አደረሰን እንላለን። እስኪ እንቀጥላለን። በእኛ መዳን ውስጥ እመቤታችን ያላት ድርሻ ክርስቲያኖች ቀላል እንዳይመስላችሁ። አንዳንድ ሰው ምን ያን ያክል ታካብሩታላችሁ ማለት በቃ እሺ ይሁንልኝ አለች፣ ከዛ በኋላ አምላክ ማህፀኗ ውስጥ አደረ። እሺ ይሁንልኝ ብቻ ነው ያለችው። ሰውነቷን እንኳን አሳልፋ ስትሰጥ ባሪያ ነኝ ብላ እመቤታችን ድንግል ማርያም ለአምላኳ ራሷን አሳልፋ ስትሰጥ ደስታ ነው እንደገጠማት። 64 ዓመቷን በሙሉ ስታለቅስ እኮ ነው የኖረችው። አንድም ቀን ፈገግ ብላ እኮ አይታት አታውቅም። አንድም ቀን ደስተኛ ሆና አይተናት አናውቅም። እርሱን በመከተሏ ዋጋን የከፈለችው፣ እርሱን እሺ በማለቷ ከነበረችበት ቤተ መቅደስ ነው ተሰዳ የወጣችው። እሱን እሺ በማለቷ በረሃ ለበረሃን የተንከራተተችው። እሱን እሺ በማለቷ ወጉን እንኳን የጠበቀ መቃብር ስነ ስርዓት እንኳን አልተከናወነላትም። እንደው እንደ ቀላል ነገር ምን ያን ያክል ሌላ ነገር ይኖራል? አንተና እኔ ራስን ለእግዚአብሔር አሳልፈ መስጠት ሲከብድህ አሳልፈ የሰጠችውን ድንግል ማርያም ማቃለል ጀብድ አይደል? ራሷን ነው አሳልፈ የሰጠችው።
ተመልከቷት። መጥቶ የሚነግራትን ነገር ማስረጃ ሊሆናት የሚችል ምንም ነገር እኮ የላት። የእግዚአብሔር መልአክ መጥቶ ሲያመሰግናት ሲናገራት ትወልጃለች ሲላት እያንዳንዱ ስለሚያወራው ነገር ማስረጃ ሊሆን የሚችል ሊያቀርበው የሚለው ምንም ነገር የለውም። በል የተባለውን ስለተላከ ተናገር የተባለውን ስለተናገረ ካልሆነ እንጂ። ለዛ እኮ ነው እመቤታችን በጣም ነው የሚደንቃችሁ። ይሄንን ያመነችውን የእምነቷን ጽናትና ጥንካሬ እንኳን የእግዚአብሔር መልአክ ቀርቶ ማለት ነው ስንት ኪሎ ሜትር ርቃ ያለችው አክስቷ ኤልሳቤጥ መስከራላታለች። የሉቃስ ወንጌል ምዕራፍ 1 ቁጥር 46 ላይ ኤልሳቤጥ እመቤታችንን ስታያት መጀመሪያ የሰላምታሽን ድምጽ በሰማ ጊዜ ጽንሱ በማህፀኔ ምን አረጋ አለች፣ ዘለለ። ከዛ ቀጠለችና ከጌታ የሚነግሩሽን ነገር አምነሽ የተቀበልሽ አንቺ ብጽዕት ነሽ አለች። የት ሰምታ የት አይታ የት አውቃ? መንፈስ ቅዱስ ስላደረባት ካልሆነ በቀር እንጂ መንፈስ ቅዱስ ሰው ካላደረበት እመቤታችንን ስለ እምነቷ እኛን በማዳን ውስጥ እግዚአብሔር ስለሰጣት ድርሻዋ መንፈስ ቅዱስ ሰው ካላደረበት ሊያመሰግናት አይችልም። እውነት ነው። እንግዲህ እመቤታችን ቅድስት ድንግል ማርያምን እናቴ አማላጄ ብሎ ለመጥራት ለማመስገን ግዴታ መንፈስ ቅዱስ ሊያድርብን ይገባል እንጂ እንደ መናፍቃኑ እመቤታችን ማቃለሉ፣ እመቤታችን መሳደቡ፣ እመቤታችን እንደ ጠላት ማየቱ አሁንም ቢሆን እነርሱ ከመንፈስ ቅዱስ መራቃቸው ያሳያል ማለት ነው። እኔ በጣም ከሚገርመኝ ነገር መካከል ምንድነው በመናፍቃኑ አሁን ላይ የምናየው ነገር እንዲያው እመቤታችን በሚጠሉበት ደረጃ ኃጢአትን ቢጠሉ ኑሮ ምን አይነት ክብርን እንደሚያገኙ እንግዲህ ሁላችንም የምናየው ነገር ነው። በሶሻል ሚዲያው በምኑም እነርሱ አዳራሻቸው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስን ከመስበክ ይልቅ ሁሌም ቢሆን እመቤታችን ቅድስት ድንግል ማርያምን ሲያቃሉ ሲዘልፉ ነው የምናያቸውና እግዚአብሔር እነርሱ መንፈስ ቅዱስን ያሳድርባቸው ነው እንጂ ሌላ ነገር የምንለው ነገር የለና የእመቤታችን ረድኤቷ በረከቷ አማላጅነቷ አይለየን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከሆኑ ርዕሰ ጉዳዮች መካከል አቡነ አብርሃም የተናገሩት ነገር ነው። አቡነ አብርሃም እንግዲህ በመስቀል በዓል ላይ በጣም እጅግ ድንቅ የሆነ ነገርን ተናግረዋል። እስኪ በጥቂቱ የተቆራረጠ ቪዲዮ አይተን ያንን ነገር በመናገር የደረሰባቸው ነገር ምንድነው የሚለው ነገር አብረን የምናይ ይሆናል። እስኪ ይሄን ቪዲዮ አይተን እንመለስ። ድፍረት ደግሞ በእመቤታችን ላይ ይሄ እየበዛ ሄዷል። አለማወቅ አለመረዳት። ማነው ከናንተ ውስጥ እናትን አቃሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ የእናት ፍቅር የሌለውም ያሰኘዋል። ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም ማይል ባድርጉ አዲስ አማኞች ሆነው ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። እንደገና በጦርነት ላይ ጦርነት ይልቁንም የሃይማኖት ጦርነት እጅግ የከፋ መንግስትም እንደ መንግስትነቱ እንደዚህ አይነቶችን እንዴ በግድ ከሳሽ መኖር አለበት እንዴ? በግድ አቃቢ ህግ መቆም አለበት? በግድ ጠበቃ መቆም አለበት? የሰው ክብር የሚነኩትን እኮ አጥፍተሃል አጥፍተሻል ተብሎ ማረም አለበት እንዴ? ህፃናት ይታረሙ የለ እንዴ? የህፃናት ማረሚያ እኮ አለ። ይሄ ነው እንዴ የኢትዮጵያ ቤተክርስቲያን ውለታ መልሱ? ማንን ተዋጋች? እጅ ዘርግታ ሁሉንም አማኝ በተቀበለች እንደ ዛሬው ትምህርት ቤቶች ሳይኖሩ ፊደል ባስቆጠረች ጊዜውም በላይ ማንም ማን ላያስቆመን ወደፊት እንድንል እንገደዳለን። ከሃይማኖት ሌላ ምንም የለንም። ምንም ይምጣም እባካችሁ ነገር አትጫሩብን። ከአደባባይ በዓልነት ወደ ቤት እንዲመለስ በክፉ ሴራና ምቀኝነት እዚህ ግቡ የማይባሉ ህፃናት ገና ተወልደው ያላደጉ ሳይቀሩ ራሳቸውን ከመካሪ ካስተማሪ ገና ያለዩ አስተማሪዎቹ ነው የስድብ መለማመጃ አድርገዋት ቤተክርስቲያኒቱን ስም ሲሰጧት እናያለን። ሁላችንም ድርሻችንን ይዘን ከሰራን ሀገራችን ሰላም ይኖራታል። አባታችን አቡነ አብርሃም እንደሰማናቸው እንግዲህ በመስቀል በዓል ላይ ይህንን ንግግር ተናግረዋል። የተናገሩት ንግግር እጅግ በጣም ሰፊ ነው። እንግዲህ አባቶቻችን አብሶ ደግሞ አሁን በቤተክርስቲያን ላይ በሚሆነው ነገር ድምጻቸውን ያጠፉት ለምንድነው እያለን ሁላችንም ኦርቶዶክሳውያን ስንንጫጫ ነበር። አባቶቻችንም እንግዲህ በዚህ መልኩ ዝምታቸውን እንዲሰብሩ በጣም ብዙ መልእክቶችን ስናስተላልፍ ነበር። በመስቀል በዓል ላይ በጣም ብዙ አባቶች አሁን ላይ በቤተክርስቲያን ላይ የሆነ ባለው ነገር መልእክታቸውን ሲያስተላልፉ ነበር። አቡነ አብርሃም በትልቁም ቢሆን የተናገሩትን ነገር እንግዲህ ሰምታችኋል። አሁን ላይ
ማንም የተነሳ ቤተክርስቲያን የስድብ መለማመጃ እንዳደረጓትና ይህም ደግሞ የሆነበት ምክንያት ምንድነው? እነዛ ሰዎች ቤተክርስቲያን ላይ የሆነ ነገር ቢፈጽሙ በህግ እንደማይጠየቁ ስለሚያውቁት ነውና መንግስትም ይህንን ነገር ያደረገ ያለው ነገር ልክ እንዳልሆነ ፊቱንም ወደ ቤተክርስቲያን እንዲያዞር በዚህ መልኩ መልእክታቸውን አስተላልፈዋልና በዚህም ንግግራቸው ሁላችንም ኦርቶዶክሳውያን ተደስተናል። ግን ደግሞ በዚህ ንግግራቸው እኛ ኦርቶዶክሳውያን ቢያስደስትም በእኛ በኦርቶዶክስ ቤት ያሉ አንዳንድ ሰዎች ግን የአባታችን ንግግር ባልሆነ መንገድ እያጣመሙ አባታችን ሲተቹ እያየን እንገኛለን። ሲያንድ ቪዲዮ እንመልከትና ለዛም ቪዲዮ አንዳንድ አስተያየቶችን የምንሰጥ ይሆናል። ጤና ይስጥልኝ ወገኖች፣ እንደምን አላችሁ? እንደዚህ ሾርት ሚሞሪያም ማትሆኑ ባካችሁን። አሁን ይሄ ሰውዬ ማንዋ አቡነ አብርሃም የሚባለው ካድሬ መስቀል አደባባይ ሰሞኑን ባህር ዳር ላይ ያው ሲዘዋወር የነበረውን ቪዲዮ አይታችኋል። እሷን ተናገረ ተብሎ በቃ እዛ ላይ እየተሰቀለ እየተካበ እየተመሰገነ ይገኛል። ሾርት ሚሞሪያም ካልሆናችሁ በስተቀር ይሄ ሰውዬ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ በነበረበት ሰዓት ምን ሲያደርገን እንደነበረ ረሳችሁት ነው? እስኪ ላስታውሳችሁ። ለምሳሌ በዓላት በመጣ ቁጥር፣ መስቀል በመጣ ቁጥር፣ ጥምቀት በመጣ ቁጥር እየወጣ ምን ሲለን እንደነበረ እንዴት ትረሱታላችሁ? የእግዚአብሔርን ቃል እኮ ነው፣ ወንጌልን ተንኳሽ ቃላትን ተንኳሽ ጥቅሶችን ሁሉ ይዛችሁ እንዳትወጡ እያለ የእግዚአብሔርን ቃል በተንኳሽነት ወንጌልን እግዚአብሔር ያሳያችሁ የጌታን ቃል በተንኳሽነት ፈርጆ እንግዲህ አባታችን አቡነ አብርሃም በተናገሩት ንግግር በዚህ መልኩ አንዳንድ ኦርቶዶክሳውያን ትችታቸውን ሲገልጹ ያየናቸው እንገኛለን። እጅግ በጣም የሚገርም ነው። እኚህ ሰው እንግዲህ በዚህ መልኩ ወጥተው አቡነ አብርሃም ካድሬ ናቸው፣ እንደዚህ ናቸው፣ እርሳቸው የጠቅላይ ቤተ ክህነት ስራ አስኪያጅ በነበሩበት ጊዜ ቤተክርስቲያን ያደረጓትን ሁላችሁም ታውቃላችሁ እያሉ ምንም አይነት ፍሬ የሌለው ሐሳብን ነው እየተናገሩ የሚገኙት። በዋነኝነትም ቢሆን ሁላችንም ማወቅ ያለብን ኦርቶዶክሳውያን እኚህ አባቶቻችን ናቸው። ስር ጥፋት ቢያጠፉ አንተ እየተባለ አይጠራም። እኔም ቢሆን እኚህ ሰው በጣም ትልቅ ሰው ስለሆኑ አንቱ እያልኩ ነው የምጠራው። በእኛ በባህላችን እንኳን በጣም በእውቀት ላቅ ያለ ህፃንም ቢሆን አንቱ እያልን ነው የምንጠራውና እንደዚህ አባቶቻችን ባናዋርድ መልካም ነው። ግን ሁላችንም ኦርቶዶክሳውያን ማወቅ ያለብን ምንድነው እና አቡነ አብርሃም እንግዲህ ቤተክርስቲያንን በሚያስተዳድሩበት ጊዜ በእሳት ውስጥ እንዳለፉ ሁላችሁም የምታውቁት ነገር ነው። በጣም ብዙ መከራዎች መጣው ነበር በቤተክርስቲያን እነርሱ የጠቅላይ ቤተ ክህነት ስራ አስኪያጅ በነበሩበት ጊዜ ማለት ነው። ያንን መከራ ያንን እሳት አሳልፈው እንግዲህ ቤተክርስቲያንን አሁን ላለችበት አብቅተዋል። ግን አሁን በዚህ ሰውዬ ላይ እኔ ያለኝ ነገር ምንድነው የሚተችና የማይተች ሰውን ያለመለየት ችግር አይቸበታለሁ እና አባታችን አቡነ አብርሃም እና አቡነ ጴጥሮስ ቤተክርስቲያን በሚያስተዳድሩበት ጊዜ በዓል ልናከብረኛ ኦርቶዶክሳውያን ስንወጣ ባንዲራ ተያዙ የማርያም ስዕል እንደዚህ ነው ብለውና ያውቁ። እንዲያውም እኛ ኦርቶዶክሳውያን ሁላችንም በዓሉን በደማቅ እንድናከብረውና ቤተክርስቲያናችን ከፍ እንድናደርግ ነው ሁሌ መልእክታቸውን የሚያስተላልፉት የነበረው። አሁን ላይ ደግሞ የሆነ ያለውን ነገር ሁላችሁም ታውቃላችሁና ሁላችንም የምናደርገውን ነገር የምንናገረውን ነገር በማስተዋል ቢሆን መልካም ነው። የሰሩ አባቶቻችንን በዚህ መልኩ አንተ እያሉ መጥራት ቅለቱ የእነርሱን ሳይሆን እያቀለልናቸው ያለው ተናጋሪው ነው እየቀለለ የሚሄደውና እጅግ በጣም ይህንን የተናገርክ አባት ንግግርህም ጥሩም አይደለም። የሚሰሩ አባቶችን መተቸት ለቤተክርስቲያን የሚጠቅም ሳይሆን የሚጎዳ እንደሆነ እንድታውቀው ብዬ ነው ይህንን ቪዲዮ ያመጣሁት። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ከዚህ ርዕሰ ጉዳይ ሳንወጣ በመስቀል በዓል ላይ በጣም ብዙ አባቶች ቤተክርስቲያን ላይ እየደረሰ ባለው ነገር በአደባባይ ወጥተው ሲያወግዙ ያያናቸው እንገኛለን። ከነርሱም መካከል እንግዲህ ሊቀ ሊቃውንት ዕዝራ ሐዲስ የተናገሩት ነገር እጅግ በጣም መነጋገሪያ ሆኗል። እስኪ እሳቸውን ቪዲዮ በጣም በጥቂት ደቂቃ አይተን እንመለስ። የጥምቀት ታቦት ተሸክመን የምናከብረው የመስቀል ዘመን የምናከብረው በዓል ማን ነው የሚያደበዝዘው? ማን ነው የሚያዳክመው? ማን ነው እንዲቀዘቅዝ የሚያደርግ? አስተውል ትውልድ፣ እንዳታቀዘቅዘው ሞቅ አድርገው ደመቅ አድርገው። ለማን መሰለህ? ያንተን ፈሪያቱ እኛስ ካለን እስክንሞት ድረስ አለን። ደማችን ጠብ ይላል። የጥምቀት የመስቀል በዓል ደማችን እዚሁ ላይ ካልፈሰሰ በምንም ታምር አይቀር። ተወደደም ተጠላ ሃይማኖታችን አናፍርም። በሃይማኖታችን ወደ ኋላ አንልም። አሁንም ጀምሮ አንገቴን ተጣጣ ነምታ አይዞ ካከበርከው ትከብራለህ። ከፈራ ፈሪ እኮ አያመልጥም። ጠንቀቅ። ሃይማኖት እስከዚህ ድረስ ናት። ሃይማኖት እስከዚህ ድረስ ስለሆነች በምንም ታምር ወደ ኋላ አይባልም። ጥምቀትን የመስቀልን በዓል አደራ ጠብቁ። በዓላችሁ ይችናል። አይ ሰው ሞኙ አያሌው ሞኙ ሰው
ይላል ያገሬ ሰው። አሁን በሰማይ ያለውን ባንዲራ ማን ይጠቀልልናል ብለው ነው ይሄ አያስፈልግም የሚሉ አንዳንዶች ያልገባቸው። ከደመናው ላይ የሚቀረጸውን እስቲ ማንም ያወርደው? እዚህስ ሊያወርደው ይችላል? መሰላል ሊያወርደው ይችላል? የሰማዩን ባንዲራ በምን መሰላል ያወርደው ይሆን? ገና አልገባውም እኮ ገና ነው ሰው። የያዘውን እየጣለ ያልያዘውን ይጨብጣል። ይቺ በዓል ለዘላለም ናት፣ አትርሷት። ከነጠቅ በኋላ መመለሻ የለም። ተጠንቀቅ። ሁለቱን የጥምቀትና የመስቀልን ደመራ በዓል አደባባይ አላከበር ነው። ይህን ድል ተጠቀምበት። ወደ ኋላ ትበል አትሽሽ። ማን ልትሰጠው ነው በዓሉን? ብሰል ጠያቁን ያዚራስ ግን ጠብቅ። አንተ ካልጠበቀው ማን ሊጠብቅልህ ነው? ረከብ ያንተ ነው። ዳር ተመልካቻቱን መስቀሉ ያንተ ነው። ጥምቀቱ ያንተ ነው። በዓልህ ነው። እግዚአብሔር ይመስገን። መሀል ላይ የሚለጠፍ ነበር የለም። ይህን የተለጠፈውን አንሳ። አሁን ብፁዕ ባንዲራ ምክንያቱም ስለ ባንዲራው አልፈራም አላፍርም። ኢትዮጵያና ኦርቶዶክስ ተዋሕዶ ሃይማኖት እኮ መስቀልና ማተብ ናቸው። መስቀልና ማተብ። እንግዲህ እንዲህ አይነት አባቶችን እግዚአብሔር ያብዛልን። በዚህ መልኩ በእውነተኝነት ወጥተው እንግዲህ አባቶቻችን አሁን ላይ እየተደረገ ያለውን ነገር ነው በይፋ እያወገዙ የሚገኙት። ለእኛም ለኦርቶዶክሳውያን በጣም ጥብቅ የሆነ ነገር ነው እያስተላለፉ የሚገኙት። አብሶ ደግሞ የጥምቀት በዓል የመስቀል በዓል ሁላችንም ኦርቶዶክሳውያን በህብረት በአደባባይ ወጥተን ልናከብረው የሚገባ ነው እንጂ በአንዳንድ ጉዳዮች ምክንያት በቤታችን ተወሽቀን ልንቀር እንደማይገባ ያነ በዓል እንግዲህ ለኛ ለኦርቶዶክሳውያን እጅግ በጣም ልዩ እንደሆነ ነው እየተናገሩ የሚገኙት። አሁን ላይ የሆነ ያለው ነገር ምንድነው? እኛ ኦርቶዶክሳውያን ይህንን በዓል ግን በአደባባይ እንዳናከብር እጅግ በጣም አንዳንድ ያልሆኑ ነገሮችን ሲናገሩ እየሰማን እንገኛለን። ባንዲራ ይዞ መውጣት አይቻልም፣ የእመቤታችን ቅድስት ድንግል ማርያም ስዕል መውጣት የለበትም እያሉ በጣም ብዙ ኦርቶዶክሳውያን እያሳቀቁ፣ በዚህም ንግግራቸው አንዳንድ ኦርቶዶክሳውያን በዛ በዓል ላይማ ጠብ ይፈጠራል፣ የሆነ ነገር ጉዳት ሊደርስ ይችላል እያሉ ልጆቻቸውን ራሳቸውን በዛው በቤት ያንን በዓል እንዲያከብሩት ነው ያደረጉ የሚገኙትና አብዛኛዎቻችን በዚህ ጉዳይ በበዓል ጉዳይ ይህንን ነገር እንድናደርግና እንዲህ በአደባባይ ወጥተን ልናከብራቸው የሚገቡ በዓላቶችን በአደባባይ ወጥተን ሳንፈራ ልናከብር ይገባል እንጂ አንዴ ከተነጠቅን በኋላ መመለሻ እንደሌለው ነው ሊቀ ሊቃውንት ተዘራ ሐዲስ በዚህ መልኩ በእውነተኝነት እየተናገሩ የሚገኙት። አሁንም ቢሆን የአባቶቻችን በረከታቸው አይለየን። በጣም ብዙ ኦርቶዶክሳውያን የእመቤታችን ስዕል አይወጣም በመባሉ ባንዲራ ይዞ መውጣት ክልክል ነው በመባሉ በዛ በዓል ላይ አንዳንድ ግርግሮች ይነሳሉ፣ የሆነ ጉዳት ይደርሳል ተብሎ በቤታቸው ነው ሲያከብሩ የነበሩትና እንዲህ የሚደረግበት ምክንያት ምንድነው? እኛ ኦርቶዶክሳውያን በህብረት ያንን በዓል እንዳናከብር ነው የእነርሱ ፍላጎት። የእነርሱን ፍላጎት ደግሞ እኛ ኦርቶዶክሳውያን ልናከሽፈው ይገባል እንላለን። በዚህ በአባታችን ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉን። የአባቶቻችን በረከታቸው አይለየን። እንዲህ አይነት እውነተኛ እንዲህ አይነት ለቤተክርስቲያን የሚቆሙ አባቶችን እግዚአብሔር ያብዛልን እንላለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን ሶሻል ሚዲያ ላይ እጅግ በጣም መነጋገሪያ የሆነ ቪዲዮ አለ። አንዲት ሙስሊም ህጻናትና እንዲያው ስለ ግዕዝ ግጥም ገጠምኩ ብላ ግን በግጥሟ ቤተክርስቲያን ስትሳደብ ነበር። በዚህም ግጥሟ በጣም ብዙ ኦርቶዶክሳውያን ተከፍተውበት እያየን እንገኛለን። እጅግ በጣም አስነዋሪ ግጥም ነው ያቀረበችው። ያንዴ ላሰማችሁ። የግጥሜ ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንዳየር ላይ ፊኛ ከላይ የገዘፈው እጅግ እልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገን አርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም። ይሄ ጥጋባችሁ ድሮስ መች ይመቻል አብሮ ለመናናር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል። ለሆዳቸው ሲሉ ስላገኘው ጥቅም በመከራ መዓት በበደል ጥርቅፍ ግፍ በየዘመኑ ቢወሰንብንም ያገር ፍቅር ይዞን ችሎናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘክቶ አይምሯችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ ክልሉም ችኮናል እንኳን ግዕዛችሁ። የእምነቶችን ጉንጮ እስላምን ይዘናል ሁለት ሶስት ሳንል በአንድ አምላክ አምነናል። መተታችሁ እንጂ ምን ይቀርብናል? በዚህ ከቀጠሉ በአቋማቸው ጸንተው በጀርባ ተማክረው ሴራ ሸፍጥ ሰርተው ሙስሊሙ ተገዶ ከእንቅልፉ ይነቃል። አዲስ የትግል ስልት በቅጽበት ያጸድቃል። እስከ ዛሬ ቻለ አሁን ግን ይበቃል። ከእርሳቸው እንዳይጎል ቄስና ደብተራ ከአሁን ሀሳባችሁ የሥራ ፈጠራ። ከእንግዲህ ሙስሊሙ አይችልም መሸከም እኛ እንታለልም በፍጹም አትድከም። ይልቅስ በጊዜ አይምሮህን ተከፍ በጊዜ በግፍ የወረስነው ተረግፎ አላለቀም። ከውብ
በህዝባችን ላይ ጨርሶ አላለቀም። የእናንተ ጥላቻ መሸከም ከብዶናል። ሀገሪቱ እንዳትፈርስ መቻል ተስኖናል። እንኳን አዲስ ነገር ተጨምሮ ሌላ የመተት የቆጠት የሽርክን ዛዝላ የተንኮል የክፋት የበደል ቅሪላ አንሸከምም በደጋም በቆላ ግዕዝ የሚባል ጉድ መተትም ጥንቆላ እኛ እንቀበልም ከእንግዲህ በኋላ ሰላም አለይኩም ተክቢር። ትውልድ እንግዲህ በዚህ መልኩ መክኗል። እያያችሁ ትገኛላችሁ። ይቺ ህፃን ይህንን ግጥም እንደማጽፈው ይታወቃል። ይህንን ግጥም የጻፈው አንድ በጣም ትልቅ የሆነ ሰው ነው። ይህንን ግጥም ደግሞ እንድታነብ ያደረገው ለዚች ህፃን ነውና ያው ፈሪ ጸሐፊ የሚያስነብበው በማን ነው? በህፃን ነው። እሱ ወጥቶ ለምን ታዲያ አላነበበም? በግጥሟ እንደሰማችኋል ቤተክርስቲያን የመተት ቤት ናት፣ ግዕዝ የመተት ማስተማሪያ ነው እንጂ ሙያ እንደሌለው ቤተክርስቲያን ዘራፊ ናት እያለች ነው ስትናገር የነበረው። ምን የፊቱ ኋላ ይሆናል ነው የሚባለው አይደለ? አሁን ላይ ቤተክርስቲያን ሀገር ይዛ እነርሱን ደግሞ አምጥታ ስላስጠጋች ዘራፊ ናት፣ እንደዚህ ናት፣ መተተኛ ናት ነው እየተባለች የምትገኘው። ለዚህም ንግግር ለዚህም ጉዳይ በጣም ብዙ መናገርም አያስፈልግም። ግን ይህንን የጻፈው ሰው አሁንም ቢሆን እኛ ኦርቶዶክሳውያን በህግ እንዲጠየቅልን እንፈልጋለን። ቤተክርስቲያናችን የመተት ቤት አይደለችም። ቤተክርስቲያናችን ሁሉንም ወደ ጽድቅ መንገድ የምትመራ ናት እንጂ ሁሉንም በዚህ መልኩ በሰይጣናዊ ግብር የምትይዝ እንዳልሆነ ሁላችንም እናውቅ ይገባናል። ልጅቱ የተናገረችው ነገር እጅግ በጣም የሚያስቀይም ነው። ቤተክርስቲያን በልጅቱ ግጥም በምን መልኩ እንደተገለጸች እንግዲህ አይታችኋል። ልጅቱ ይህንን ነገር አጽፈም የጻፈው አንድ በጣም ትልቅ የሆነ ሰው ነው። ይህ ትልቅ የሆነ ሰው ወይም ደግሞ ይህንን ግጥም የጻፈው ሰው ግን አሁንም ቢሆን ቤተክርስቲያን በህግ ልትጠይቅልን ይገባል እንላለን። ግዕዝ አንማርም ብሎ መክሰስ፣ ለህግ ማቅረብ ይህ ተገቢ የሆነ ነገር ነው። ቤተክርስቲያን ግዕዝ ተማሩ አትማሩ ብላ ማንንም የሙስሊም አማኝ የምታስገድድ አይደለችም። ቤተክርስቲያን አይደለም ይህን ነገር ያስገደደች ያለችው፣ እያስገደደ ያለው መንግስት ነው። መንግስትን እኛ ግዕዝ አንማርም ብሎ መጠየቅ ነው እንጂ ቤተክርስቲያንን በዚህ መልኩ ማቃለል፣ በዚህ መልኩ ማንቋሸሽ፣ በዚህ መልኩ ባልዋለችበት መዋል ግን ወንጀል እንደሆነ ሁላችሁም ልታውቁት ይገባል። ይቺ ምጻን በሉት ይህንን ጽሁፍም ጽፎ ገጥሞ የሰጣትም ሰው በቤተክርስቲያናችን በህግ ሊጠየቅ ይገባዋል እላለሁ። ለዚህ ቪዲዮ እንግዲህ በጣም ብዙ ኦርቶዶክሳውያን በጣም ብዙ ነገር ብለዋል። እኔም ያንን ነገር መድገሜ የሚያመጣው ነገርም የለም። ግን ይቺ ልጅና ይህንን ግጥም የጻፈው ሰው ግን ቤተክርስቲያንን ባልሆነ መንገድ ስለገለጸ ለህግ ቀርበው ልናይ ይገባል የሚል አቋም ሊኖረን ይገባል ማለት ነው። እጅግ በጣም የሚያሳዝን ነው። ሁላችሁም ይህንን ቪዲዮ ሼር አድርጉት። ባላችሁ ሶሻል ሚዲያ ለዚህ ጉዳይ ድምጽ ልትሆኑ ይገባል ብዬ እኔ በዚሁ መልእክቴን አስተላልፋለሁ። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። እጅግ በጣም የሚያሳዝን ነው። ለሁላችንም ለኦርቶዶክሳውያን ድፍረት እንደሆነ ሁላችንም ልናውቀው ይገባናል ለማለት ነው። እንቀጥላለን ቪዲዮአችን። ቤተክርስቲያን በሄዳ አይደለም እኮ ይላሉ ሰዎች። እግዚአብሔር በሁሉም ቦታ አለ የለም? እሺ ጎማችሁ ሲተነፈስ የት ነው የምትሄዱት? ጎማ ሲተነፈስ የት ነው የምትሄዱት? ጎሚስታ ምን ልታስሞሉ? አየር በሁሉም ቦታ አለ የለም? ምን ጎሚስታ ያስፈልጋል? አየር እንደው በሁሉም ቦታ አለ ብለህ መኪናን ሳትነዳው ትቀናታለህ። አዎ እግዚአብሔር በሁሉ የሞላ ነው። አየር በሁሉ ቦታ እንዳለ ሁሉ ግን በረድኤት የሚገለጽባት ቦታ ደግሞ አለች። 30 ጸሎት ቤተ ከምትጸልይ አንድ ጸሎት ቤተክርስቲያን ብትጸልይ በዚህ ስፍራ ለሚጸልይ ጸሎት አይኖቼ የተከፈቱ ይሆናሉ ብሎ ቃል ገብቷል። በቃ ምን እንግዲህ እሱ ካለ ምን እናረጋለን? ለሰሎሞን አለው እኮ አይኔም ልቤም ዘወትር በዚህ ስፍራ ይሆናል። አይ የብሉይ ኪዳን ነው ለሰሎሞን ነው አዲስ ኪዳን አይደለም ካላችሁ ጌታ ምን አለ? ቤቴ ቤተ ጸሎት ቤት ትባላለች። ቤቴ የምን ቤት? አይ ጌታ ያለው ለጻፍት ፈሪሳውያን ነው አዲስ ኪዳን ላይ የለም። ሐዋርያት 9 ሰዓት ወደ ምኩራብ ሄዱ ነበር ይላል። ለምን ሄዳሉ? ሊጸልዩ። ስለዚህ እግዚአብሔር የሆነ ቦታ ገስግሰን ሄደን እንድንጸልይ ይፈልጋል። ተራራ በወጣ አይደለም፣ ገዳም ለገዳም በዞር አይደለም። ጌታ ተራራ ለተራራ እንዴት ሲዞር የነበረው? እኔ እኮ በጣም ይገርም ነው። ኢየሱስን እናውቀዋለን ብለው አንዳንድ ሰዎች ገዳም መሄድ አያስፈልግም ተራራ በወጣ አይደለም ይላል። ኢየሱስን ያገኘነው እንግዲህ ተራራ ላይ ነው። እኛ የተራራው ስብከት ሲሰብክ አይደለም? አዎ በታቦር ተራራ ላይ ነው ያየነው ጌታ። ተራራ ምን ያደርጋል? ሰይጣን ምን መሰላችሁ? ሲያቃልልብ እኮ ነው። በቃ ምን ያደርጋል? ሁሉ ነገር መሄድ አያስፈልግም፣ መብላት መንቀሳቀስ አያስፈልግም። በቃ እዚሁ ቁጭ ብለህ ሽባ ሲያደርግ ማለት ከቤት ተነስተ ቤተክርስቲያን እስክትሄድ ድረስ ያለው እርምጃ ኃይል እንደሚሰጥ ያውቃል። ወደ እግዚአብሔር መገስገስ ያለውን ክብር ያውቃል። ስለዚህ ምን እዚህ ቁጭ ብለህ እኮ ትደርስበታለህ ይላል።
ለመምህራችን ለዲያቆን ሄኖክ ኃይሌ እግዚአብሔር ያገልግሎት ዘመናቸውን ያርዝምልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እጅግ በጣም የሚገርም ነገር እናሳያቸዋለሁ። በዓሉ እንግዲህ የእመቤታችን ነው። ይህም በዓል እንግዲህ በግሸን ደብረ ከርቤ በደማቅ ሁኔታ በጣም ብዙ ኦርቶዶክሳውያን ተገኝተውበት እንደሚከበር ይታወቃል። በዛ ቦታ በዓሉ በደማቅ ሁኔታ የሚከበርበት ምክንያት ደግሞ ምን እንደሆነ ቅድም በቪዲዮ መጀመሪያ ላይ ነግሬያችሁ ነበር። ይህንን በዓል ለማክበር በጣም ብዙ ወጣቶች ከአዲስ አበባ አንስተው በእግራቸው ግሸን ደብረ ከርቤ ደርሰው እያየናቸው አቀባበል ሲደረግላቸው ፖስት የተደረገ ቪዲዮ አለና እስኪ እሱን ቪዲዮ አንዴ ልጋብዛችሁ። እንግዲህ አንዳንዶቻችን ከቤታችን ወጥተን ካጠገባችን ላለው ቤተክርስቲያን ሄዶ መሳለም ትልቅ ስራ የሚመስለን ሰዎች አለን። በዚህ መልኩ ደግሞ ጠንካራ እህት ወንድሞቻችን ከአዲስ አበባ አንስተው ግሸን ማርያም በእግራቸው በምን መልኩ እየገቡ እንደሆነ እያያችሁ ትገኛላችሁና ምን አይነት በረከትን ምን አይነት ትልቅ ስራ እንደሰሩ እንግዲህ እግዚአብሔር ነው ያደረጉትን ነገር የሚቆጥርላቸውና ለነርሱ ያገኙት በረከት ለሁላችንም ለኦርቶዶክሳውያን ይድረሰን እንላለን። እጅግ በጣም መታደል ነው። አብሶ ደግሞ እንኳን በእግር አረ በመኪና ሂደን እንደው ቦታውን ረግጠን በረከቱን ለማግኘት ያብቃን እንላለን። በግሸን ደብረ ከርቤ የተከበረው በዓል ግን እጅግ በጣም በደማቅ ሁኔታ እንዳለፈ በጣም ብዙ ቪዲዮዎችን እያየን ነበር። የዛሬ ዓመት ደግሞ እግዚአብሔር ረድቶን ሁላችንም ቦታውን ረግጠን ትልቅ በረከት የምናገኝ ያድርገን እንላለን። የእመቤታችን ረድኤቷ በረከቷ አማላጅነቷ አይለየን። በዚህ ቪዲዮ ላይ ስታዩት የተሰማችሁን ነገር ኮሜንት አድርጉኝ። እኔ እጅግ በጣም ተገርሜበታለሁ። አብሶ ከአዲስ አበባ ግሸን እጅግ በጣም ከባድ ነው። ቅድም እንደተናገርኩት አንዳንዶቻችን ከአልጋ እንኳን ለመነሳት በጣም የሚከብደን ሰዎች አለን። ለሁላችንም ትምህርት ነው ብዬ ነው የነዚህን ወንድሞቻችን ቪዲዮ ያመጣሁት። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አንድ እጅግ በጣም የሚገርም ነገር ነው ማሳያችሁ። አንድ እህታችን ናት ከእመቤታችን ስዕል ላይ ተደፍታ በዚህ መልኩ ጸሎቷን ስታደርግ ነበር። ይህንን ቪዲዮ ማምጣት ጥሩም አልነበረም፣ ግን ቲክቶክ ላይ እጅግ በጣም ቫይራል ስለነበር በጣም ብዙ በመቶ ሺህ የሚቆጠሩ ሰዎች ላይክ ስላደረጉት አንድ የወጣ ቪዲዮ ነው ብዬ ነው እኔ ይህንን ቪዲዮ ያመጣሁት። አንድ ቪዲዮን እናይተን የተሰማን ነገር አብረን አስተያየት የምንሰጥበት ይሆናል። እንግዲህ በዚህ መልኩ እህታችን ለእመቤታችን ለቅድስት ድንግል ማርያም ነው እንግዲህ ጸሎቷን እየተናገረች የምትገኘው። በዚህ መልኩ በእልቅሶ በእንባ እኔ በጣም ይህን ቪዲዮ ሳየው እጅግ በጣም አዝኛለሁ። የእህታችን ጸሎት እመቤታችን ሰምታ ቋጠሯን ተፍታላት እንላለን። ይህን ቪዲዮ እጅግ በጣም ብዙ ሰው
ላይክ አድርጎታል በጣም ብዙ ሰውም አይቶታል ግን እኔ በዚህ የምሰጠው አስተያየት ምንድነው እንዲህ አይነት ነገሮች አሁንም ቢሆን ተቀርጸው በዚህ መልኩ ፖስት መደረጋቸው ጥቅሙ ያን ያህል አይደለም እንደው ሁላችንም ኦርቶዶክሳውያን በቤተክርስቲያን ስንሄድ በፈለግነው ስርዓት በፈለግነው መልኩ እመቤታችን ቅድስት ድንግል ማርያም ልንለምናት እንችላለን አምላካችን ልንለምነው እንችላለን ግን በዚህ መልኩ የሰውን ጸሎት የሰውን ለቅሶ እያወጡ እየቀረጹ ፖስት ማድረጉ ግን አሁንም ቢሆን ተገቢ የሆነ ነገርም አይደለም እህታችን የሆነችው ነገር እጅግ በጣም ያሳዝናል ሁላችንም ኦርቶዶክሳውያን በዚህ መልኩ ነው እመቤታችን ቅድስት ድንግል ማርያም እንደምታደርግልን አምነን የምንነግራት በለቅሶም በዚህ መልኩ የምንማጸናት ይህም ደግሞ ለእመቤታችን ለቅድስት ድንግል ማርያም ያለነ ክብር እናትነቷን ደግሞ በምን መልኩ እንደተቀበልነው ያሳያልና የእህታችን ነገር እጅግ በጣም ያሳዝናል እመቤታችን በሁሉም ነገሯ ትድረስላት ካለችበት መከራ ካለችበት ጭንቀት አውጣት እንላለን በዚህ መልኩ ግን እንደው ቀርጾ ማውጣቱ እጅግ በጣም ጥሩ አይደለም በጣም ብዙ እህቶቻችን ወንድሞቻችን እኮ አሉ ቤተክርስቲያን ስንሄድ ያለቀሱ ጸሎት የሚያደርጉ ሰዎችና እነዚህ ሰዎች እንግዲህ በቤተክርስቲያን ተገኝተው በዚህ መልኩ መብርሃን የሚማጸኑት ከፍቷቸው ነው ከዛ ነገር እንድታወጣቸው ስለሚፈልጉ ነው እንጂ በዚህ መልኩ ሶሻል ሚዲያ ላይ ፖስት እንድናደርጋቸው ፈልገው እንዳልሆነ ሁላችንም እንድናውቀው ይገባል እላለሁ የእመቤታችን ረድኤቷ በረከቷ አማላጅነቷ ለሁላችንም ይድረሰን እህታችንንም ከጭንቅ ከመከራ ታውጣልን እንላለን እስቲ ከዚህ ጋር ታይዞ አንድ ትምህርት ልጋብዛችሁ ምን ይውጠናል ያላችሁት ዘመን ያልፋል ታገሱ ወጣቶች ይሄ የእግዚአብሔር ቃል ስለሆነ ነው እኔ መተማመኛ መሰጣችሁ ኢንሹራንስ ካምፓኒ የለኝ እግዚአብሔር ግን ዋስትናችን የትላንትናው ህይወት መተማመኛችን ከትላንት አልፋችሁ እዚህ ደርሳችሁ የለ የትላንት ትዝታችሁን እግዚአብሔር ያደረገላችሁን መርሳት ይገባችኋል ወጣቶች ትላንትን ለትዝታና ለትውስታ ነገን ለተስፋ ሰንቃችሁ ዛሬን በደስታ ኑሩ ክርስትናዬ ነው ታገሱ እኔ ልጅ ያለው HIV ኤድስ የሚባል በሽታ ነበር ሰፈሬ የነበሩ እጅግ ውብ እህቶች እጅግ ጎበዝ ወጣቶች ልክ በሽታው እንደያዛቸው ራሳቸውን እያነቁ ይገሉ ጀመር መርዝ እየጠጡ በጣም ብዙዎች ግን ይገርማችኋል ጥቂት 1-2 ዓመት ካለፈ በኋላ ይሄ ኃይለኛ የተባለው በሽታ መልከም ጀመረ በእርግጠኝነት አሁን በሽታው ከሰውነታቸው የወጣ ሰዎች ያውቃል የማራዘሚያ መድኃኒት እየወሰዱ ከብደው ወልደው ኩለው ድረው የሚኖሩ ሰዎች አሉ እንማ አልፍ መስሏቸው ግን ራሳቸውን አሳልፉ ማይለወጥ የሚመስላቸው ሰዎች ወደ አፈርነት ራሳቸውን ለወጡ ታገሱ ወጣቶች አትቸኩሉ ለእግዚአብሔር ለቀንም እድል ስጡ ራስን ማጥፋት በሱስ በለው በተለያየ ነገር በለው ራስን ማጥፋት የተወደድክ ክርስቲያን ሆይ የሚያጠፋው አንተንና ህልውናህን ነው እንጂ ችግርህን አጥፍቶ አያውቅም ጎበዝ ኮን ክርስቲያን ኮን በችግር ላይ በጸሎት ተነሳ በተጋድሎ በርታ በምስጢራት ቤተክርስቲያን ተሳትፎ ጠንክር እንጂ ችግርህን ታስወግደዋለህ ራስህን ግን አታስወግደው ራስን ማጥፋት ባጭሩ ራስን ማጥፋት ትንሽ ችግር ለመፍታት ትልቅ ችግር መፍጠር ጊዜያዊ ችግር ለመፍታት ዘላለማዊ ችግር መፍጠር በጣም ቀላል ችግር ለመፍታት የተወሳሰበ ችግር መፍታት ነው ሰው በመንጨቃ ይነሳ ከሞትክ በኋላ ይነሳል በመንጨቃ ሹፌሮች የሉም ይነሳል ሰው በመንጨቃ ይነሳል በቃ ለጊዜያዊ ችግር ቋሚ ችግር አትፍታ አንድ ድምጽ ብቻ አላሰማ ለመምህራችን እግዚአብሔር ያገልግለው ዘመናቸውን ያርዝምልን ሁሉም ያልፋል ግን ደግሞ እስከሚያልፍ ያለፋል ነው የሚባለው አይደለ ሁላችንም ኦርቶዶክሳውያን እንግዲህ ታግሰን እግዚአብሔር መልስ እስከሚሰጠን ድረስ ልንጠብቅ እንደሚገባን ያስተማሩን እግዚአብሔር ያገልግለው ዘመናቸውን ያርዝምልን እንላለን የዛሬ ቪዲዮዎቻችን እነዚህ ሊመስሉ ነበር ወቅታዊና አስተማሪ እንደነበሩ አልጠራጠርም ግን በንግግሬ እኔ ያጠፋሁት ነገር ካለኝ ኮሜንት አድርጉኝ ሁሌም ቢሆን ለማስተካከል ዝግጁ ነኝ ዛሬም እንደሁሌው ደግሞ ጥያቄ አዘጋጅተናል ጥያቄያችን የ200 ብር ካርድ ያሸልማል የዛሬውን ጥያቄ አይተን እንመለስ የዛሬው ጥያቄያችን ልጆቿ በክርስቶስ ቀኝና ግራ እንዲቀመጡላት የለመነችው ማናት ሀ የያዕቆብና የዮሳ እናት ለ የጴጥሮስና የእንድሪያስ እናት ሐመርሃ የያዕቆብና የዮሐንስ እናት መ የማርታና የማርያም እናት የዛሬ ጥያቄ ይሄ ነው እጅግ በጣም ቀላል ነው ሁላችሁም መልሱን ኮሜንት አድርጉ የመለሱ ሰዎችን ሰብስበን በቀጣይ ቪዲዮ
ተሸላሚውን የምናሳውቅ ይሆናል። ከዚህ ቪዲዮ በፊት እንግዲህ አንድ ቪዲዮ ፖስት አድርገን ነበር። አብዛኛዎቻችሁ የንሴቦ ቤተሰቦች አላያችሁትም፣ ግን ደግሞ ቪዲዮ ሁላችሁም የንሴቦ ቤተሰቦች አሻራ የጣላችሁበት ጉዳይ የት ደረሰ የሚለውን የሚያሳይ እጅግ በጣም የሚገርም ቪዲዮ ነው። ቪዲዮ እንግዲህ ይህ ነው። ይህንን ቪዲዮ እየገባችሁ ከዚህ ቪዲዮ በኋላ እንድታዩት እኔ ወንድማችሁ በዚሁ መልእክቴን አስተላልፋለሁ። ይህንን ቪዲዮ ላይክ አላደረጋችሁላችሁም አሁንም ቢሆን ቪዲዮ ላይክ አድርጉት። እናንተ ላይክ ስታደርጉት ቪዲዮ በጣም ለብዙ ሰው የመዳረስ አቅሙ ሰፋ ይላል። ለኛም ቢሆን ማበረታታት ነው። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን፣ አይተን የምናቀርባቸው ይሆናል። በሌሎች አስተማሪና ወቅታዊ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ተልጎሎበታል ብለሰትንቀኝ ለዚህ ያደረስከኝ ጌታዬን የማነኝ ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን እያወቀ አቷል ጎሎበታል